ሰላም ፋሚሊ እንዴት ናችሁ? ሳምንቱ አሪፍ እንደነበረ እርግጠኛ ነኝ። እኔ ጋር አሪፍ ነበረ። እሺ እና ዛሬ ደግሞ የምናየው ፓርት ቻፕተር 4 ይሆናል። ቻፕተር 4 ምንድነው የሚለው ሚሞሪ ኤንድ ፎርጌቲንግ የሚለውን ፓርት ነው የምናየው በዚህኛው ቻፕተር እና ክላሳችንን ከመጀመራችን በፊት እንደተለመደው ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ ቪዲዮውን። መልካም ጊዜ። እሺ እና ኢንፎርሜሽን ፕሮሰሲንግ ሞዴል የሚለውን ሞዴል በእነዚህ ሁለት ሰዎች በ1968 የተሰራውን ሞዴል ስናየው ምንድነው ሀሳቡ የሚለው ሰጀስት የሚያደርጉት ምንድነው ዛት ኢን ኦርደር ቱ ኢንፎርሜሽን ቱ ቢካም ፐርማነንት እንዲሆን የሆነ ኢንፎርሜሽን ፐርማነንት ሆኖ ሴቭ እንዲሆን ሚሞሪያችን ላይ ምን መሆን አለበት? 3 ስቴጆችን ማለፍ አለበት የሚል አይነት ሀሳብ ያለው ሞዴል ነው ማለት ነው። እና ዚስ ሞዴል ሰምታይምስ ናውን አስ 3 ቦክስ ሞዴል ተብሎ ይታወቃልና አናላይዝ ዘ ሚሞሪ ሲስተም ኢን 3 ስቴጅ በ3 ስቴጆች አናላይዝ ያደርጋል። ቦክስ ሞዴል ተብሎ ይታወቃል። 3 ቦክስ ሞዴል ተብሎ በ3 ስቴጆች እንትኖችን አናላይዝ ያደርጋል ማለት ነው። እና ሚሞሪ ምንድነው የሚለውን ነገር ስናይ ሚሞሪዝ ሪቴንሽን ኦፍ ኢንፎርሜሽን ኦር ዋት ኢዝ ለርንድ ኤርሊየር ኦቨር ታይም። ሚሞሪ ምንድነው? ሪቴንሽን ኦፍ ኢንፎርሜሽን ነው። የኢንፎርሜሽን የምናስታውስበት መንገድ ነው ማለት ነው። እና ወይም ከዚህ በፊት የተማርናቸውን ያወቅናቸውን የሰበሰብናቸውን ነገሮች ሪቴንት የምናደርጋቸው ድጋሚ ሪዩዝ ለማድረግ እንትን የምንባቸው ፕሮሰስ ነው ሚሞሪ ማለት ባጭሩ። እና ኢት ኢዝ ዘ ዌይ ኢን ዊች ዊ ሪከርድ ዘ ፓስት ፎር ዘ ዩዝ ኢን ዘ ፕሬዘንት። ፓስት ላይ የተማርናቸውን ነገሮች ሌተር ላይ ለመጠቀም ከዚህ በፊት የተማርናቸውን ነገሮች ወደፊት ላይ ለመጠቀም ሴቭ የምናደርግበት መንገድ ነው ማለት ነው። እና ሚሞሪ ፕሮሰስ ምንድነው? ሚሞሪ ፕሮሰስ የሚለውን ነገር ስናይ መንታል አክቲቪቲ ነው። የሚሞሪ ፕሮሰስ ምንድነው የሚሆነው? በሚሞሪ ፕሮሰስ ኢንፎርሜሽኖችን ሚሞሪያችን ላይ እናስቀምጣለን ማለት ነው። እና ምን ለማድረግ ነው? በሚቀጥለው ጊዜ ለመጠቀም። ለምሳሌ እናንተ ይሄን ቪዲዮ እያያችሁ ነው፣ ፒፒቲ ታነባላችሁ አሁን ላይ አይደለ? ፕሬዘንት ላይ ምን ለማድረግ እንዲገባችሁ አይደለ? ከዛ በኋላ ሌተር ላይ ምን ታደርጋላችሁ? ወደፊት ኤግዛም ላይ ቤተር ግሬድ ኤ ለማምጣት ይጠቅማችኋል ማለት ነው አይደለ? ያን ነው ሚሞሪ ፕሮሰስ የሚለው የሚነግረን ማለት ነው። እና በዛ 3 ስቴፖች አሉ፣ ቤዚክ የሚባሉ ስቴፖች። እና የመጀመሪያው ኢንኮዲንግ የሚባለው ነው። ኢንኮዲንግ ምንድነው? ኮንቨርቲንግ ማድረግ ነው። ሴንሰሪ ኢንፑትን ፕሮሰስ ወደሚደረግበት እና ዲፖዚት ወደሚደረግበት ወደ ሚሞሪ ዲፖዚት ወደሚደረግበት መንገድ ፎርም ምን ማድረግ ነው? ሴንሰሪውን ኢንፑት ኮንቨርት አድርጎ መላክ እንደማለት ነው። ሁለተኛው ስቶሬጅ የሚባለው ታይፕ ነው። ምንድነው እሱ? it is location in the memory system in which ማቴሪያሎች ሴቭ የሚሆንበት ሎኬሽን ነው፣ ቦታ ነው ሚሞሪ ሲስተም ውስጥ። እና ስቶሬጅ is persistent of information in memory። ስቶሬጅ ምንድነው? ፐርሲስተንስ ነው። ምን ያህል ይቆያሉ የሚለው ፐርሲስት ያደርጋሉ አያደርጉም የሚለውን ነገር የሚነግረን ነው። ኢንፎርሜሽኑ ፐርሲስት ያደርጋል ሚሞሪ ውስጥ ወይስ አያደርግም የሚለውን እንትን የሚለን ነው ስቶሬጅ የሚባለው ነገር። እና ሪትሪቫል ነው ሶስተኛው። ሪትሪቫል ምንድነው? ፖይንት አት ዊች ዋን ትራይስ ቱ ሪሜምበር ኤ ፓርቲኩላር ሚሞሪ ትሬስ ፍሮም አመንግ ኦል ዘ አዘር ዊ ሃቭ ስቶርድ። አንድ ሰው ብዙ ነገሮችን ስቶር ያደርጋል አይደለ? ከነዛ ነገሮች ስቶር ካደረጋቸው ነገሮች መካከል የሆነ የሚፈለግን ነገር ምን የማድረግ እንትን ነው ማለት ነው። ምን የማድረግ ነው? ሪትሪቭ የማድረግ ሪሜምበር ለማድረግ የመሞከር እንትን ነው ማለት ነው። ይሄ ሪትሪቫል የሚባለው። ኢን ሪትሪቫል ማቴሪያል ሚሞሪ ስቶሬጅስ ሎኬትድ ምን ይደረጋሉ? ሪትሪቫል ላይ ምን ይፈጠራል? ከነዛ ብዙ ነገራቶች መካከል ሪሜምበር ማድረግ የምንፈልገውን ነገር መጀመሪያ ሎኬት እናደርገዋለን። ከዛ ምን እናደርገዋለን? ወደ አዌርነሳችንን ብሮት እናደርገዋለን። then we use it ማለት ነው። ስቴጆች አሉ ወይም ስትራክቸር ኦፍ ሜሞሪዎች አሉ። የመጀመሪያው ሴንሰሪ ሬጂስተር ነው። ምንድነው? ኢንተርናል ወይም ኢንትሪ ዌይ ነው። ይሄ ባጭሩ ኢኒሻል ኢንትሪ ዌይ ኦፍ ስቶሬጅ ነው። ወደ ስቶሬጅ ከመግባቱ በፊት የመጀመሪያ የሚያልፍበት መንገድ ነው ሴንሰሪ ሬጂስተር የሚባለው። እና ኢንፎርሜሽን ሎስት ዊዛውት አቴንሽን ዊዝን ሰከንድ። አቴንሽን ካልሰጠነው ኢንፎርሜሽን እዚህ ጋር ሎስት ይሆናል። አቴንሽን ልንሰጠው ይገባል ማለት ነው። አቴንሽን ስንሰጠው ወደዚህ ወደ ሾርተር ሚሞሪ ይመጣልናል ማለት ነው። እና ከዛ አንጻር ይሄ ሾርተር ሚሞሪ ቤተር ካፓሲቲ ያለው ቤተር ስቶር የማድረግ አቅም አለው። እና ሃስ ሊሚትድ ካፓሲቲ ቱ ስቶር ኢንፎርሜሽን ከምን አንጻር
ከሎንግ ተርም ሚሞሪ አንጻር የሾርት ተርም ሚሞሪ ምን አለው ሊሚትድ ካፓሲቲ ያለው ማለት ነው። ኢንፎርሜሽን ኢዝ ሎስት ዊዛውት ሪሀርስ ካላደረገን ኢንፎርሜሽን እዚህ ጋር ግን ምን መሆኑ አይቀርም ሊሚትድ ካፓሲቲ ስለሆነ ያለው መረሳቱ ሎስ መሆኑ አይቀርም ማለት ነው። ስለዚህ ሪሀርስ ማድረግ ይጠበቅብናል። ሪሀርስ ማድረግ ማለት ምንድነው? ሪፒት ማድረግ፣ አክቲቬት ማድረግ፣ ሪኒው ማድረግ፣ ሪፍሬሽ ማድረግ ማለት ነው። ኢንፎርሜሽኖችን ለምን እዛ ጋር ሚሞሪ ላይ ኪፕ እንዲሆኑ እንዲቆዩ ፐርዚስት እንዲያደርጉ የሚያደርግልን መንገድ ነው ሪሀርስ ማድረግ ማለት ነው። መደጋገም እና ታይፕስ ኦፍ ሪሀርሳሎችን እናያለን። የመጀመሪያው ሜንቴናንስ ሪሀርሳል የሚባለው ነው። ሜንቴናንስ ሪሀርሳል ምንድነው? የሆነን ነገር መደጋገም በቃሎችህ ስትደጋግማቸው አይነት ነገር ነው ይሄኛው ማለት ነው። እና ሜንቴናንስ የሚባለው የሆነን ነገር የሆነን ቁጥር ሊሆን ይችላል። ለምሳሌ እንዳይጠፋብሽ የሆነን ቁጥር ትደጋግሙታላችሁ። ደጋግማችሁ ለመያዝ ስትሞክሩ ሜንቴናንስ ሪሀርሳል ይባላል። ሁለተኛው ኢላቦሬቲቭ ሪሀርሳል ነው። ኢላቦሬቲቭ ሪሀርሳል ኢላቦሬት እናደርጋለን፣ አሶሺየት እናደርጋለን፣ ኦር ኮኔክት እናደርጋለን የሆነን አዲስ ኢንፎርሜሽን ከዚህ በፊት ከምናውቀው ኢንፎርሜሽን ጋር ለምን እንዳይጠፋብን። ምክንያቱም ከጠፋብን እንዳይጠፋብን ወደፊት እንድንጠቀመው የሆነን ጠቃሚ ኢንፎርሜሽን በደንብ ከምናውቀው ኢንፎርሜሽን ጋር ሪሌት እናደርጋለን ማለት ነው። ለምሳሌ በጣም ትልቅን ነገር ኤቨረስት በጣም ከትልቅ ተራራ ጋር እንትን ልትሉ ትችላላችሁ። ጃያንት የሆነ ነገር ከተራራ ጋር አሶሺየት ኦር ኮኔክት አድርጋችሁ እንትን ልታደርጉ ትችላላችሁ። ያን ነው የሚነግረን ኢላቦሬቲቭ የሚለው ማለት ነው። እና ኢት ኢዝ ኦልሶ ወርኪንግ ሚሞሪ፣ ኢሚዲየት ሚሞሪ፣ አክቲቭ ሚሞሪ እና ፕራይመሪ ሚሞሪ ተብሎ ኦልሶ ይታወቃል ማለት ነው። እና ዘ ሎንግ ተርም ሚሞሪ የሚባለው እናየዋለን። እና ሎንግ ተርም ሚሞሪ ሀዝ አንሊሚትድ ካፓሲቲ ነው ያለው። ይሄኛው ደግሞ ከሌሎች አንጻር ሲታይ አንሊሚትድ ካፓሲቲ ነው። ፐርሲስት ያደርጋል፣ ፐርማነንትሊ ስቶር ያደርጋል ኢንፎርሜሽኖችን። ዲፊኒት የሆነ ታይም ሳይሆን ኢንዴፊኒት የሆነ ታይም ነው ኢንፎርሜሽኖቹን ስቶር የሚያደርገው ማለት ነው እስከምንሞት ድረስ። እና ኢንፎርሜሽኖች በኢንተርፌረንስ ምክንያት ሎስት ሊሆኑ ይችላሉ። ኢንተርፌረንስ ምንድን ነው የሚለውን ስናይ ኢትስ አ ፕሮሰስ ትሩ ዊች አይዘር ዘ ስቶሬጅ ኦር ሪትሪቫል ኦፍ ኢንፎርሜሽን ኢዝ ኢምፔርድ። ስቶር ስናደርግ ሊሆን ይችላል፣ ስናስታውስ ሊሆን ይችላል። ስቶር ስናደርግ አንዱ መረጃ ከሌላው መረጃ ጋር ኮምፒት አድርጎ ኢንተርፌር አድርጎ ሲሆን፣ ሪትሪቭ ስናደርግ ደግሞ ማስታወስ የፈለግነው ነገር መንገድ ላይ ሌላ ማስታወስ ያልፈለግነው ነገር ገብቶ ኢንተርፌር በሚያደርግበት ሰዓት ይፈጠራል ማለት ነው። እና ኢንፎርሜሽኖች ሎስት ሊሆኑ ይችላሉ። ታይፕስ ኦፍ ኢንተርፌረንሶችን ስናይ የመጀመሪያው ፕሮአክቲቭ ኢንተርፌረንስ ነው። ፕሮአክቲቭ ኢንተርፌረንስ የሚባለው ድሮ የምናውቀው ኢንፎርሜሽን አሁን የምናውቀውን ኢንፎርሜሽን ምን ሲያደርገው ነው? ኢንተርፌር ሲያደርገው ነው። ድሮ የምናውቀው ኢንፎርሜሽን አሁን ላይ አዲስ የመጣውን ኢንፎርሜሽን ኢንተርፌር አድርጎ እንዳናስታውስ ሲከለክለን እንደማለት ነው። እና ሪትሮአክቲቭ ደግሞ አለ። ሁለተኛው ኢንተርፌረንስ የዛኛው የፕሮአክቲቭ ተቃራኒ ነው። አሁን አዲስ የተማርነው ነገር ምን ሲያደርግ፣ ድሮ የተማርነውን ነገር ምን ሲያደርገው ነው? ኢንተርፌር ሲያደርገው እንዳናስታውስ ሲከለክለን ማለት ነው። ይሄ ሪትሮአክቲቭ የሚባለው ደግሞ እና contains large amount of information which can be classified into 3 subcategories or subtypes, subsystems ይላል። ከዛ ታይፕስ ኦፍ ሚሞሪዎች አሉ። ታይፖቹን ስናይ የሎንግ ተርም ሚሞሪ ታይፖች የመጀመሪያው ዲክላሬቲቭ ኦር ኤክስፕሊሲት ሚሞሪ የሚባለው ነው። ይሄ ምንድነው? ኮንሺየስ ሪኮሌክሽን ኦፍ ኢንፎርሜሽን such as specific fact or events that can be verbally communicated ናቸው። እነዚህ ኮንሺየስሊ ሪኮሌክት እናደርጋቸዋለን፣ እናስታውሳቸውና ምናደርጋቸዋለን በቃላችን እንናገራቸዋለን ማለት ነው ኢንፎርሜሽኖቹን። ይሄ ነው ዲክላሬቲቭ ኦር ኤክስፕሊሲት ሚሞሪ የሚባለውና በሴማንቲክ እና ኤፒሶዲክ ተብሎ ይካፈላልና ምንድነው ሴማንቲክ የሚባለው? ጀነራል ናውሌጆች ኢትስ አ ሚሞሪ ኦፍ ጀነራል ናውሌጅ ሊሆን ይችላል። ኢንክሉዲንግ ጀነራል ናውሌጆች ነው ኢንክሉዲንግ ፋክት፣ ሩል፣ ኮንሰፕት ኦር ፕሮፖዚሽን ሊሆን ይችላልና በኮንሰፕሽናል ናውሌጅ ነው። በኮንሰፕት ነው የሆነን ነገር ኮንሺየስሊ እናስታውስና ቨርባሊ ኮሙኒኬት የምናደርግበት ማለት ነው። የሆነን ነገር ጀነራል ናውሌጆችን ጀነራል ትሩዞችን ሊሆን ይችላል እናስታውስና እንናገራለን ማለት ነው። የሆነ ሰፈር የቱ ጋር እንደሆነ ብትጠየቁ ታስታውሱና በዚህ ጋር ብላችሁ ትመልሳላችሁ አይደለ? ዛት ሴማንቲክ ሚሞሪ የሚባለው። ኤፒሶዲክ ሚሞሪ ደግሞ ከዛኛው የሚለየው ምንድነው? እናስታውሳለን፣ ይሄም ኮንሺየስሊ ሪኮሌክት የሚደረግ ሆኖ ነገር ግን ሞስት ኦፍ ታይም ስለ ፐርሰናል ኤክስፒሪየንስ ወይም ስለ ፐርሰናል ኢቨንቶች ነው ይሄ የሚናገረው ማለት ነው። ስለ ራሳችን
ስለነበረን ኤክስፒሪየንስ በህይወታችን ስለገጠሙን ነገሮች ነው። ይሄ አውቶባዮግራፊካል ነው ኔቸሩ። በህይወታችን ስለገጠሙን ነገሮች እንጠይቅና ስንመልስ የሚያጋጥም አይነት እንትን ነው ይሄኛው ማለት ነው። እና እነዚህ ሴማንቲክ እና ኤፒሶዲክ የሚባሉት ሜሞሪዎች ዲክላሬቲቭ እና ኤክስፕሊሲት የተባሉበት ምክንያት ቨርባሊ ኮሚኒኬት ስለምናደርጋቸው ነው። አሁን ከስር ነን ዲክላሬቲቭ ያልነው ቨርባሊ ኮሚኒኬት አናደርገውም፣ ኤክስፒሪየንስ አድርገን ፕራክቲካል የምናሳየው ነገር ይሆናል ማለት ነው። እነዚህ ግን ቨርባሊ በቃላችን የምንናገራቸው ነገሮች ስለሆኑ ምን ይሆናሉ ማለት ነው? ዲክላሬቲቭ ወይም ኤክስፕሊሲት ሚሞሪ ውስጥ ይካተታሉ ማለት ነው። ሁለተኛው እንዳልኳቸው ነን ዲክላሬቲቭ ወይም ኢምፕሊሲት ሚሞሪ የሚባለው ነው። ምንድነው ይሄ? ሪፈር የሚያደርገው በኤክስፒሪየንስ ኮንሺየስሊ ሪኮሌክት ማድረግ ሳያስፈልገን በኤክስፒሪየንስ ወይም በፕራክቲስ የሆነን ነገር ስናሳይ ማለት ነው። ለምሳሌ ዋን ኦፍ ዘ ሞስት ኢምፖርታንት ኢምፕሊሲት ሚሞሪ ኢዝ ፕሮሲጀራል ሚሞሪ ነው። ፕሮሲጀራል ሚሞሪ የሚባለው ምንድነው? የሆነን ነገር እንዴት ነው ማድረግ ያለብን? የሆነን ፕራክቲካል ጥያቄ እንጠየቃለን። ፕራክቲካል ጥያቄ ስንጠየቅ ቨርባሊ ኮሚኒኬት አናደርግም አይደለ? እንዴት ነው የሚሰራው ስትባሉ ሰርታችሁ ታሳያላችሁ አይደለ? ይሄ ነው ፕሮሲጀራል ሚሞሪ። ዚስ ኢዝ ሚሞሪ ኦፍ ኖዊንግ ሃው ቱ ዱ ቲንግስ። በቃ ሃው ቱ ዱ የሚለውን ነገር የሚነግረን ፕሮሲጀራል ሚሞሪ ነው። ፕሮሲጀር ከሚለው ጋር የተገናኘ ነው አይደል? ፕሮሲጀሮች ስቴፕ ባይ ስቴፕ የምናሳይበት ማለት ነው። ፕራክቲካሊ ዚስ ሚሞሪ ኢዝ አባውት ፐርፎርማንስ ኦፍ አክቲቪቲ። ስለ አክቲቪቲዎችን እንዴት ፐርፎርም እንደምናደርግ የሚያወራ ነው። ስለነዛ ነው እንትን የሚያወራው ማለት ነው ይሄ ሚሞሪ እና እዛ ሲሪያል ፖዚሽን ኢፌክት አለ። ሲሪያል ፖዚሽን ኢፌክት የሚባለው ምንድነው? ቲዮሪ ነው። ኢት ኤክስፕሌንስ አን ኢንዲቪዥዋል ሪሜምበርስ ኢንፎርሜሽን ዲፍረንትሊ። እያንዳንዱ ሰው ዲፍረንትሊ ነው ኢንፎርሜሽንን ሪሜምበር የሚያደርገው ዲፔንዲንግ ኦን ዘ ኦርደር ኦፍ ኢንፎርሜሽን ኢዝ ፕሬዘንትድ። ኢንፎርሜሽኑ በቀረበበት ኦርደር አንጻር ማለት ነው። ዲፍረንትሊ ነው ኢንፎርሜሽኖችን የምናስታውሰው እና ኢፍ ዩ አር ሾውን ኤ ሊስት ኦፍ አይተምስ የሆነ ሊስት ኦፍ የአይተሞች ሊስት ቢሰጣችሁ እና ድጋሚ የተሰጣችሁን ሊስት ብትጠየቁት ኢሚዲየትሊ ሪኮር እንድታደርጉት ብትጠየቁት ቤስትሊ ሪኮር የምታደርጉት የቶቹ መሰላችሁ? መጀመሪያ ላይ የተነገራችሁንና ወደ መጨረሻ አካባቢ የተነገራችሁ ይሆናል ማለት ነው። ለምሳሌ 10 ስሞች ቢነገሯችሁ መጀመሪያ ላይ የተነገሯችሁን 10 ስሞች እና ወደ መጨረሻ ላይ የተነገሯችሁን 10 ስሞች ወደ መጨረሻ ከ1 እስከ 3 ያሉትን እና ከ7 ጀምሮ ያሉትን ለማለት ነው ማለት ነው። እና እነሱን በደንብ ሪኮል የማድረጋችሁ እንትን ቤስት ነው የሚሆነው። እና እዚህ ጋር አሁን ለምሳሌ የተመሳሳዩን በግራፍ አመጡት። ፕራይመሪ ኢፌክት ላይ አያችሁ ከፍተኛ ይሆናል ሪኮል የማድረግ አቅማችን። ሪሴንትሊ ወይም ወደ መጨረሻ አካባቢ ያሉትን ከፍተኛ ይሆናል ማለት ነው። ወደ መሀል ግን ምንድነው? ወደ ታች የቀረበ ነው አይደል? ለዜሮ የቀረበ ነው አይደል? እሱን ነው የሚያሳየን። እና ይሄኛው ደግሞ ስቲሙለስ የሆነ ኢንፎርሜሽን ይኖራል። ያ ኢንፎርሜሽን ሴንሰሪ ሚሞሪ ላይ ይመጣል። ከሴንሰሪ ሚሞሪ አቴንሽን ስንሰጠው ሾርት ተርም ሚሞሪ ላይ ይገባል። ከሾርት ተርም ሚሞሪ ላይ ደግሞ ኢንኮድ ስናደርገው ሎንግ ተርም ሚሞሪ ላይ ይገባል። ከሎንግ ተርም ሚሞሪ የሆነን ነገር ስናስብ፣ ምክንያቱም ሎንግ ተርም ሚሞሪ የሆነን በጣም ረዥም ጊዜ ያለፈውን ነገር ስንጠይቅ በአንዴ መመለስ አንችልም አይደለ? እናስታውሳለን። የተወሰነ እናስታውስና ወደ ሾርት ተርም ሚሞሪያችን እናመጣለን። ከሎንግ ተርም ሚሞሪያችን ወደ ሾርት ተርም ሚሞሪያችን ይመጣል። የዛኔ ኮሚኒኬት ለማድረግ ይቀለናል ማለት ነው። ያን ነው ይሄኛው ግራፍ የሚያሳየን። እና ፋክተሮች አሉ ሚሞሪን አፌክት የሚያደርጉ ፋክተሮች። የመጀመሪያው ፋክተር ምንድነው? ኤጅ ኦፍ ዘ ፐርሰን ወይም ማቹሬሽን ኦፍ ዘ ፐርሰን ነው። እድሜ ምን ያህል እንትን እንደምንል አፌክት ያደርገናል ማለት ነው። እና የምናስታውስበትን መንገድ አፌክት ያደርጋል። ወጣት ሰዎች ካረጁ ሰዎች አንጻር ምን የማድረግ እድላቸው የጨመረ ነው። የሆነ ነገር የማስታወስ እድላቸው የጨመረ ይሆናል ማለት ነው። ያረጁ ሰዎች ከብዙ ነገር አንጻር የማስታወስ እድላቸው ያነሰ ሊሆን ይችላል። የወጣቶች ግን የተሻለ ነው። እና ኤጅ ኦፍ ዘ ፐርሰን ኢዝ ዋን ኦፍ ዘ ፋክተር። ሁለተኛው ጉድ ሄልዝ ነው። ጉድ ሄልዝ ምንድነው? ጉድ ሄልዝ ያላቸው ፐርሰኖች፣ ጉድ ሄልዝ ላይ ያሉ ሰዎች ነገሮችን ፑር ሄልዝ ካላቸው ሰዎች አንጻር ምን ማድረግ እድል አላቸው? የማስታወስ እድላቸው የጨመረ ነው፣ ሰፋ ያለ እንደሆነ የሚነግረን ፓርት ነው ይሄ። ቤተር ሄልዝ ላይ ያሉ ሰዎች በጣም ከታመሙ ሰዎች የተሻለ እንትን ማድረግ ሪቴን የማድረግ የማስታወስ እድላቸው የጨመረ ነው።
ሶስተኛው ዊል ቱ ሪሜምበር ኦር ኢንተረስት ቱ ሪሜምበር የሚባለው ነው። ምንድነው? ዊሊንግነስ ነው ይሄ ቱ ሪሜምበር የሆነ ነገር ለማስታወስ ምን ያህል ዝግጁ ነን፣ ዊል አለን፣ ፍላጎት አለን የሚለውን የሚነግረን ነው። ይሄ ፍላጎታችን ከፍተኛ ለሆነለት ነገር ስናስታውስ ምን ይሆናል? ቤተር ይሆናል። ቤተርሊ ምን እናደርጋለን? ቤተርሊ ሪቴንት እናደርጋለን፣ ቤተርሊ እናስታውሳለን ነው የሚለው ማለት ነው። እና አራተኛው ደግሞ ኦቨር ለርኒንግ ነው። ኦቨር ለርን ያደረግነውን ነገር በኮንፊደንስ መናገር እንችላለን አይደለ? ምክንያቱም ኦቨር ለርን ያደረግነው ነገር በደንብ ሴቭ ስለሚሆን ውስጣችን ላይ አእምሯችን ላይ በደንብ ሴቭ ስለሚሆን ወደፊት ላይ እንትን የማድረግ እድላችን የጨመረ ይሆናል። እና ኤክስፐሪመንትስ ሃቭ ፕሩቭድ ዛት ኦቨር ለርኒንግ ዊል ሊድ ቱ ቤተር ሚሞሪ እንዲኖረን፣ የተሻለ ሚሞሪ እንዲኖረን ትንሽ ጊዜ ካየነው ነገር በደንብ ኤክስፒሪየንስ ያደረግነው ነገር የተሻለ ማስታወስ እንደምንችል፣ የተሻለ ሚሞሪ ላይ እንትን ተጽዕኖ እንዳለው የአንዳንድ ጥናቶች ኤክስፐሪመንቶች ፕሩቭ አድርገዋል ነው የሚለን። እና አምስተኛው ሚኒንግፉልነስ ኦፍ ዘ ማቴሪያል ነው። ማቴሪያሉ ምን ያህል ሚኒንግ አለው ለእኛ፣ ምን ያህል ትርጉም አለው። ትርጉም ያለውን ኢንፎርሜሽን፣ ምክንያቱም የመርሳት እድላችን ዝቅተኛ ስለሆነ በጣም ብዙ ኢንፎርሜሽኖችን ነው የምናገኘው በየቀኑ። ከነዛ ነገሮች ግን በጣም ሚኒንግ ያለውን ነገር ቶሎ አንረሳውም ማለት ነው። ያን ነው የሚያሳየው። ስድስተኛው ደግሞ ስሊፕ ኦር ሬስት የሚለው ነው። ስሊፕ ኦር ሬስት ኢሚዲየትሊ አፍተር ለርኒንግ ስትሬንግዝንስ ኮኔክሽንስ ኢን ዘ ብሬን ኤንድ ሄልፕስ ፎር ክሊር ሚሞሪ እንዲኖረን፣ እንደገና ኮኔክሽኖችን ለርኒንግ ላይ ያሉ ኮኔክሽኖችን ብሬናችን ውስጥ ስትሬንግዝንስ ያደርጋል። ክሊር ሚሞሪያችንን ክሊር እንድናደርግ ያደርገናል ማለት ነው። ይሄ እረፍት ማድረግ ማለት ነው። እና ብዙ ማትጨናነቁ፣ አንዳንዴ በየመሃሉ ደግሞ እረፍት ብታደርጉ አሪፍ ነው የሚሆነው። ምክንያቱም ስትሬንግዝ ስለሚያደርግ ኮኔክሽኖችን ብሬናችን ውስጥ። ከዛ ቀጥሎ ያለው ደግሞ ፎርጌቲንግ ወይም መርሳት ማለት የምንችለው ቃል ነው። መርሳት ኦር ፎርጌቲንግ የሚባለው ደግሞ ምንድነው? ሪፈር የሚያደርገው ሎስ ኦፍ ኢንፎርሜሽን ነው። የሆነን ኢንፎርሜሽን ስንረሳው፣ በቃ ሎስ ሲሆን ሲጠፋብን ሊሆን ይችላል። ወር ደግሞ ኢንኤብል ስንሆን ምን ለማድረግ ሪትሪቭ ለማድረግ ለማስታወስ ከሎንግ ተርም ሚሞሪ ሊሆን ይችላል፣ ከሌሎች ሚሞሪ ስቶሬጅ ዩኒቶች ምን ለማድረግ ሲያስቸግረን፣ ሪትሪቭ ለማድረግ ሪሜምበር ለማድረግ ለማስታወስ ሲያስቸግረን ምን እንላለን? ፎርጌቲንግ ተፈጠረ እንላለን። በሁለት ነገሮች፣ አንደኛው ሎስ ሊሆን ይችላል፣ ሁለተኛው ኢንኤብል ስንሆን ሊሆን ይችላል ማለት ነው። ከዛ ቲዎሪዎችን ኮዝ ወይም ቲዎሪ ኦፍ ፎርጌቲንግ የሚባሉትን ስናይ የመጀመሪያው ዲኬይ ወይም ዲስዩዝ ቲዎሪ የሚባለው ነው። ዲኬይ ወይም ዲስዩዝ ቲዎሪ ምን ነው ስቴት የሚያደርግልን? ኢንፎርሜሽኖች ግራጁዋሊ የማንጠቀማቸው ኢንፎርሜሽኖች፣ በቶሎ የማንጠቀማቸው ኢንፎርሜሽኖች ጊዜ እያለፈ በሄደ ቁጥር፣ ሰዓት እያለፈ በሄደ ቁጥር ምን ይሆኑ ይመጣሉ? እየተረሱ ይመጣሉ። አሁን ለምሳሌ 6ኛ ክፍል ላይ የተማራችሁት ነገር ሊሆን ይችላል፣ የሆነ ለየት ያለ ነገርም ሊሆን ይችላል። ኢቨን እኮ ጊዜ በቆየ ቁጥር ምን የሆነ ነው የሚሄደው? የተረሳ ነው የሚመጣው ማለት ነው። የተረሳ ይመጣል። ያን ነው ዲኬይ ኦር ዲስዩዝ ቲዎሪ የሚነግረን ማለት ነው። ሁለተኛው ኢንተርፌረንስ የሚባለው ቲዎሪ ነው። አኮርዲንግ ቱ ዚስ ቲዎሪ ፒፕል ፎርጌት ናት ቢኮዝ ሚሞሪስ አር አክቹዋሊ ሎስ ፍሮም ዘም but because as an information gets in the way of what we want to remember። በዚህ ቲዎሪ ደግሞ ምንድነው ይሄ ቲዎሪ የሚለው? ሰዎች እንትን የሚያደርጉት ፎርጌት የሚያደርጉት ኢንፎርሜሽኑን እንትን ማድረግ አቅቷቸው አይደለም፣ ስለጠፋ ሳይሆን የሆነ ሌላ ኢንፎርሜሽን ማስታወስ ከሚፈልጉት ኢንፎርሜሽን ጋር ምን ስለሚያደርግ ነው? ኢንተርፊር ስለሚያደርግ ነው። የሆነን ነገር ማስታወስ ፈልጋችሁ፣ የሆነን ሙዚቃ የሆነን ሰው ማስታወስ ፈልጋችሁ ሌላ ሙዚቃ ሲመጣላችሁ፣ ሌላ ሰው በዛ ምትክ ሲመጣላችሁ ያን የሚነግረን ፋክተር ነው ይሄኛው። ከዛ ደግሞ ዲስፕሌስመንት እና ኦር ኒው ፎር ኦልድ የሚባለው ቲዎሪ ነው ያለው። ኒው ኢንፎርሜሽን ኢንተሪንግ ሚሞሪ ካን ዋይፕ አውት ኦልድ ኢንፎርሜሽን። አዲስ ኢንፎርሜሽኖች ወደ ሚሞሪ እየገቡ ያሉ ኢንፎርሜሽኖች አሮጌውን ኢንፎርሜሽን ዋይፕ አውት ያደርጉታል። እንዴት? ለምሳሌ ሾርት ተርም ሚሞሪ ሃዝ ሊሚትድ ካፓሲቲ። ሾርት ተርም ሚሞሪ ምንድን ነው ያለው? ሊሚትድ የሆነ ካፓሲቲ ነው ያለው እና
ሆልድ የሚያደርገው አማውንት ኦፍ ኢንፎርሜሽን ምንድን ነው? ስሞል ነው አይደለ? የተወሰነ ኢንፎርሜሽኖችን ነው ሆልድ ማድረግ የሚችለው። ስለዚህ ዋንስ ሚሞሪ ኢዝ ፉል ኒው ኢንፎርሜሽን ምን ያደርጋል? ዊል ሪፕሌስ ኦልድ ዋን። ያረጁትን የቆዩትን ኢንፎርሜሽኖች አዲስ ኢንፎርሜሽን ሪፕሌስ ያደርጋቸዋል። ምክንያቱም ሚሞሪ ምን ስለሆነ ሊሚትድ ካፓሲቲ ስለሆነ ያለው ማለት ነው። ይህን ነው የሚነግረን። አራተኛው ሞቲቬትድ ፎርጌቲንግ የሚባለው ነው። አኮርዲንግ ቱ ሞቲቬቲንግ ፎርጌቲንግ ወይም አኮርዲንግ ቱ ሪፕሬሽን ዊ ፎርጌት ቢኮዝ ዊ ዋንት ቱ ፎርጌት። በቃ ስለምንፈልግ መርሳት፣ የሆነ ነገር መርሳት ስለምንፈልግ ምን እናደርጋለን? እንረሳለን። በሌላ ነገራቶች ምክንያት ሳይሆን እዚህ ጋር ፎርጌቲንግ የሚፈጠረው እኛ መርሳት ስለፈለገን ብቻ ነው። ኔጌቲቭሊ አፌክት የሚያደርጉ ኢሞሽናችንን ኔጌቲቭሊ አፌክት የሚያደርጉ ሲቹዌሽኖች ሊሆኑ ይችላሉ። የሚያሳዝኑን ምናምን ሲቹዌሽኖችን ምን እናደርጋለን መሰላችሁ? ለመርሳት እንሞክራለን። ምክንያቱም እኛ ላይ የሚፈጥሩት ስሜት ደስ የማይል ስሜት ስለሆነ ለመርሳት እንሞክራለን። ያን ነው የሚነግረን ሞቲቬትድ ፎርጌቲንግ ወይም ሪፕሬሽን የሚባለው ማለት ነው። አምስተኛው ምንድን ነው? ኪው ዲፔንዳንት ፎርጌቲንግ ወይም ሪትሪቫል ፌለር ማስታወስ አለመቻል የሚባለው ነው። ቅድም ስለ ኢንተርፊረንስ በደንብ አውርተናል አይደለም? ኢንተርፊር ያደርግብናል አንደኛው። ሁለተኛው ምንድነው? የሆነ እንትን አሶሺየት አድርገን የሆነን ኢንፎርሜሽን ከሆነ ኢንፎርሜሽን ጋር አሶሺየት አድርገን እንይዛለን አይደለ? የሆነ ኢንፎርሜሽን ከሆነ ኢንፎርሜሽን ጋር አሶሺየት አድርገን የያዝነው ኢንፎርሜሽን አሶሺየት ያደረግንበት ወርድ አሶሺየት ያደረግንበትን ፍሬዝ ወይም አሶሺየት ያደረግንበትን ሁለተኛውን ኢንፎርሜሽን ስንረሳ የመጀመሪያውን ማስታወስ የፈለግነውን አሶሺየት ያደረግንበትን ኢንፎርሜሽን ምን እናደርጋለን? አብረን እንረሳለን። ግዴታ ዋናውን ነገር ለማስታወስ ምንን ማስታወስ አለብን? አሶሲዬሽኑን ማስታወስ አለብን ማለት ነው። ለምሳሌ ኤቨረስትን ብንይዝ ኤቨረስት የሚለው ስም ለመያዝ ቀለሙን ታውቁታላችሁ ብዬ አስባለሁ። ኤቨረስት የሚባል ቀለም አለ። ኤቨረስት የሚባል ተራራ አለ አይደለ? ቀለሙን ለማስታወስ ወይም ተራራውን ለማስታወስ በተራራው ኦር በቀለሙ ብትይዙ ቀለሙ ቢጠፋባችሁ ኦር ተራራው ቢጠፋባችሁ የመጀመሪያውን ማስታወስ ያቅታችኋል አይደለ? ስለዛ ነው ኪው ዲፔንዳንት ፎርጌቲንግ የሚባለው። የሚያወራው ባጭሩ ስለዛ ነው ማለት ነው የሚሆነው። እሺ አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናችኋለሁኝ። በደንብ አድርጌ ለማብራራት ሞክሬያለሁ። በደንብ እንደገባችሁ እርግጠኛ ነኝ። ያልገባችሁ ነገር ካለ ግን አሁንም ቢሆን ለማስረዳት ዝግጁ ስለሆንኩኝ ኮመንት ሴክሽኑ ላይ በደንብ አድርጋችሁ ይሄ ያልገባኝም ይሄ በድጋሚ ቢብራራ የምትሉትን ነገር ብትጽፉልኝ በደንብ አድርጌ ለማብራራት ዝግጁ ነኝ። አብራችሁኝ ስለቆያችሁ በጣም አድርጌ በድጋሚ አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ደግሞ ለጓደኞቻችሁም ሼር አድርጉ። ስለሚጠቅማቸው ለምትወዷቸው ሼር ብታደርጉ አሪፍ ይሆናል ብዬ አስባለሁኝ። በሚቀጥለው ፓርት ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። ሰጀሽን ካላችሁ ኮመንት ሴክሽን ላይ ብታስቀምጡልኝ ይደርሰኛል። በጣም አመሰግናለሁ። ይመቻችሁ።